የሰው ልጅ ከውሻና ከድመት ይልቅ አዞን ምርጫው አድርጎ አብሮት ሲኖር ባይታመንም የዚህ ሰው ግን ይገርማል። ነገሩ እንደዚህ ነው። ይሄ ምስኪን ገበሬ ሲሆን ካሮትና ሽንኩርትም እየተከለ እንደሚተዳደር ተናግሯል። እናም አንድ ቀን በዚህ አጋጣሚ ላይ እያለ ገበሬዎቹ ወይንም ደግሞ የሰፈሩ ማህበረሰብ ይሄ አዞ ከውሃ ወጥቶ ከብቶችና በጎችን እየበላባቸው ሲያስቸግራቸው ሁሎችም ይተባበሩና በጥይትና በድንጋይ ቀጥቅጠው ይገሉታል። ያስባለው ግን ይሄ አይደለም። በእነሱ ቤት ገለውት መሄዳቸው ነበር። ግን ደግሞ አዞ ነፍሱ ነበረች። ሁሎችም ይሄ አዞ ሙቷል፣ ከዚህ በኋላ ሰላማችንን እናገኛለን፣ በሬዎቻችንም በጎቻችንም አይበሉብንም ብለው አስበው ነበር። ግን ደግሞ ይሄ ምስኪን ገበሬ በመንገድ ላይ ሳለ ይሄ አዞ እየተንፈራፈረ ሊሞት ደርሶ ያገኘዋል። ካጠገቡ ያለውንም ውሃ በእጁ እየጠለቀ ከሰውነቱ ላይ መድፋት ይጀምራል። ግን ደግሞ ሰውነቱ ላይ መድፋት ብቻ በቂ አይደለም ህይወቱን ለማትረፍ። የግድ የሚበላ ነገር ያስፈልገዋል፣ እንክብካቤም ያስፈልገው ነበርም ይሄ አዞ። ስለዚህ ሰውየው ሪስክ ወስዶ ከበላኝም ይብላኝ፣ ግን ደግሞ ቢበላኝም ብዙም አይጎዳኝም፣ ምክንያቱም ደግሞ ጉዳት ላይ ነው፣ ይሄን ያክል ኢነርጂ ሊያገኝ አይችልም፣ ፔሲፊክ ነው በማለት ብዙ ነገር ካደረገለት በኋላ በደንብ እንደተንከባከበው ከገባው በኋላ አዞም አይኖቹን መግለጥ ይጀምራል። ያተረፈው ገበሬ በጣም ደስ ይሰኛል፣ ምክንያቱም ትልቁ ፍጡር ነው። በዛ ላይም ደግሞ ሰዎች ንቀው ቀጥቅጠው የጣሉትን ፍጡር በማዳኑ እሱ ትልቅዬ የመንፈስ እርካታና ደስታ አግኝቷል። ከዛም ያዞ የግድ ውሃ ማግኘት ስለነበረበት ወደ ውሃ ተሸክሞ እንደምንም እየተንከባለለ ይወስደዋል ይሄንን አዞንም ውሃ ውስጥ ካደረገው በኋላ በሽመልም በእንጨትም እያደረገ ሲያለማምደው ይቆይና እሱን እንደማይነክሰው ካወቀም በኋላ በድፍረት ከሞትኩም ልሙት በሚል ሐሳብ ወደ ውሃ ዘሎ ይገባል። እዚህ ውሃ እንዳትገባ ቢሉትም አብረው አደጎቹና የሰፈሩ ሰዎች እሱ ግን ጭራሹንም አልሰማቸውም ነበር። ምክንያቱም እየተንከባከበው እንዳለ አዞ ለሰውየው የማይሆን ፍቅር አሳይቶት ነበር። ፍቅር ስላችሁ እጁን አፉ ውስጥ ሲከተው በዛ ድካም ውስጥ ሆኖ አልነከሰውም ነበር። ያልነከሰበት ምክንያት ሰውየውን ዳምዶት ነው ወይንስ ደግሞ ስለደከመው ይሆን? እሱ የብዙዎቹ ጥያቄ ነበር። ይሄ ሰውየም ወደ ውሃው ዘሎ ሲገባ አዞ የሚያስገርም ነገር ለሰውየው አደረገ። አዞም በታላቅ ፍቅር ሰውየው ከጭንቅላቱ ላይ ዘሎ ተሰቀለበት። ሰውየውንም ወደ ውሃ አሰመጠው። ይሄ ገበሬም ሊበላይ ነው ብሎ አስቦም ነበር። ግን ደግሞ ይሄ አይደለም የአዞ እውነት። አዞ ሊያጫውተውና ውሃው ዘሎ የገባ ሊያስተምረው መሆኑ ስለተረዳ አዞ በወገቡ በጭንቅላቱ ላይ ይጫወትበት ነበር፣ ማለትም ሳይነክሰው ማለት ነው ይሄንን ገበሬ። ይሄም ገበሬ አልነከሰኝም እንዴ በማለት በመገረም እንደ ጓደኛው በደንብ ሲያጫውተው ከቆየ በኋላም አንድ ነገር ተረዳም። የተረዳውም ነገር አዞ ሰውየውን እንደ ጓደኛው እንዳየው ገብቶታልና ሰውየው ይሄ ነገር ይበላኛል ብሎ ማሰቡን ሙሉ በሙሉ አቁሞ እንደ ትንሽ ልጁና እንደ ወንድሙ መንከባከብ ጀመረ። የዚህን አዞና የሰውየውን ፍቅር የተመለከተ ቱሪስት ከየሀገሩ ወደ አሜሪካ ገጠራማ ክልል መኩረፍ ይጀምራል። በአመትም ከ100,000 ሰዎች በላይ የሚሆን ቱሪስትም ወደዚች ገጠር እንደሚሄድ ይነገራል። ይሄንንም ያየ ቢቢሲና እንዲሁም የውጭ ቻናሎችም የዚህን ሰውዬ ነገር ሙሉ በሙሉ እየቀዱ በካሜራ እየያዙ ለዓለም ያሰራጩት ነበር። ይሄም አዞ ካሜራ ይዘው የሚመጡ ሰዎችን መብላትም አልፈለገም። አዞ አስገራሚነት ደግሞ ካሜራ ይዘው የሚመጡ የቲቪ ቻናሎችንና ቱሪስቶችን አይነክስም ነበርም። ምክንያቱም ለዚህ ገበሬ ገንዘብ ሲሰጡት ስላየ ይሄ አዞም ከውሃ ውስጥ አውጥተው እንደ ንጉስ ይንከባከቡት ጀመረም። አዞም ትልቅ ደስታ ስለነበረው አይነካቸውም ነበርም። ይሄም ገበሬ በቱሪስቶች የሚያገኘውን ገንዘብ በሌላ ነገር ላይ ኢንቨስት እያደረገ ህይወቱን እየቀየረም ነበር። የሚያስገርመው ነገርም አሁን በ2025 ላይ ይሄ አዞና ይሄ ሰውዬ ፍቅራቸው አንዳችም አልቀነሰም። ምክንያቱም እሱ ያለባት የአሜሪካኗን ገጠር አሁንም ቱሪስቶች በ100,000ዎችና ከዛ በላይ የሆኑ
በየአመቱ ይሄንን ቦታም ይጎበኙታል። አዞውንም እንደ ንጉስ አልጋ ላይ አድርገው ይንከባከቡታል። ለገበሬውም ረብጣ የሆነ ገንዘብ ይሰጡታል። በዚህም ደስተኛ ስለሆነ አዞዎች እነሱ ሲመጡ በሰላም ያስተናግዳቸዋል። እስኪ እናንተ ይሄን የደከመ አዞ መንገድ ላይ ብታገኙት ይሄ ገበሬ ያደረገውን ነገር ታደርጋላችሁ አታደርጉም? ወይንስ ደግሞ እስኪ ትንሽ ግር ያላችሁና ያስገረማችሁ ነገር ካለ ኮሜንት ሴክሽን ላይ አሳውቁኝ።